ሰላም ሰላም፣ ጤና ይስጥልኝ ቤተሰቦቼ፣ እንደምን ሰንብታችኋል? እንደገና ደግሞ በሌላ ቪው መጥቻለሁ። እንግዲህ የተለየ ደስ የሚል ላይን ውበት የሚሰጥ ነገር፣ ላይን ደስ የሚያሳይ ነገር ሳገኝ ለእናንተ ሼር ማድረግ ነው ያው የሚያስደስተኝ። ከእናንተ ጋር መቃኘት ያምረኛል ማለት ነው። እንዴት ናችሁ? ደህና ናችሁ? እንደምን ሰንብታችኋል? እንግዲህ ሀገራችን ለወጥ እያለ ነው። ሙቀት ብልጭ ብሏል። በያላችሁ በሰላሙን እመኛለሁኝ። እንግዲህ ከሌላኛው የአበባ እይታ ደግሞ ወደዚህኛው የአበባ እይታ አምጥቻችኋለሁ ማለት ነው። ኦ ማይ ጋድ እንዴት እንደሚያምር እኔ በጣም ነው የወደድኩት። ባይዘወይ እንደዚህ አይነት ነገር ሳይ ከዚህ በፊት አጫውቻችኋለሁ አይደል? ለሀገሬ ነው ትዝ የሚለኝና ያው የዘንድሮ ልጆች ሳትሆኑ እንደኔ የ1900 ልጆች ካላችሁ ድሮ መናፈሻ ምናምን እንደዚህ ነበረ። ኢትዮጵያ ሰርግ ራሱ ምናምን ሲደረግ መናፈሻ ቦታ ላይ ምናምን እንደነዚህ አይነት መግቢያዎች፣ የመናፈሻው መግቢያዎች እንደዚህ በሮቹ ምናምን ማለት ነው። እና እሱ ነው ትዝ የሚለኝ። የሚገርማችሁ ነገር የወፎች ዝማሬ አለ፣ በጣም ደስ ይላል። እዚህ የልጆች መጫወቻ አለ። ግን የኔ ዓላማ የልጆቹ መጫወቻ ሳይሆን ይሄ የሚያምረው ግሪን የሆነው መንደር ነው። አክቹሊ እንግዲህ ትወዱታላችሁ ብዬ ተስፋ አድርጋለሁ። ምክንያቱም እርግጠኛ ነኝ እንዲህ ያለ ነገር ትወዳላችሁ እና ቤተሰብ ያላችሁ ደስ አይልም? በጌታ ኦ ማይ ጋድ የወፎቹ ዝማሬ ራሱ እንዴት እንደሚያምር! አው ሎርድ እኔ እንደዚህ አረንጓዴ ነገር እወዳለሁ። ያው እኔ የእንጦጦ ልጅ ነኝ፣ የእንጦጦ ሰፈር ልጅ ነኝ እና ከጫካ ሰፈር ስለመጣሁ ተፈጥሮን አደንቃለሁ። በጣም ነው የምወደው፣ ደስ ይለኛል። ሰላም የሚሰጠኝ የሆነ በቃ እረፍት የሚሰማኝ እንዲህ አይነት ቦታዎች ሳይ ነው። በቃ እፎይታ ይሰማኛል። እንግዲህ ሁሉም ሰው የተለያየ ስሜት አይደል ያለው። አንዳንዱ ሰው ሙዚቃ ሲሰማ በቃ ሙዚቃ ሲሰማ እኔ እኮ በቃ አበድኩ ፈነጠስኩ ይላልና እኔ እንደዚህ ጸጥ ያለ በቃ እረፍ የሚባልበት ቦታ ሳይ ኦ ማይ ጋድ እላለሁ። በቃ እንዴት ልበላችሁ፣ የሆነ የሰላም የፎይታ አላቅም እረፍ ማለት ነገር ነው የሚሰማኝ እና በጣም ነው የምወደው። አበቦች እወዳለሁ። ከዛ በተረፈ እንደዚህ ተፈጥሮ በጣም ነው ደስ የሚለኝ። የተፈጥሮ የሆነ ነገር ያው በቃ የወፋት ዝማሬ ያለ እዚህ በቃ ሰላም። ከዛ ቁጭ ብላችሁ እዚህ ራሳችሁን ታዳምጣላችሁ፣ ከራሳችሁ ጋር ታወራላችሁ። የሆነ በቃ እኔ እንደዚህ ነኝ። አረ ነው እንግዲህ እንዳልኳችሁ ያው የኔ ስሜት ነው። በጣም ነው የምወደው ይሄ ጸጥታ የሆነ ቦታ፣ እርፍ ያለ ምንም በቃ ግርግር የሌለበት ሰው። አንዳንድ ሰው ከተማ ይወዳል፣ የሆነ ሰው የበዛበት ቦታ ላይ ከሆነ ዘፈን ቦታ ምናምን። እኔ እንደውም ከግርግር ቦታ እንደዚህ አይነት ቦታ ነው ደስ የሚለኝ። ከህንፃዎች ከምናምን እንዲበቃ የሆነ ቦታ ከመሄድ አሁን አንድ ሰው ደግሞ አይታችሁ ከሆነ ሞል ሲዞር ደስ ይለዋል። ብዙ ህዝብ ባለበት ቦታ ምናምን ይመቸዋል። ያው ሁሉም ሰው እንደየስሜት ሆኖ አከብራለሁ የሰው ስሜት። እኔ ግን እንደዚህ ነው የምወደው። በቃ ጸጥ ረጭ፣ ከዛፎቹ እንቅስቃሴ ከነፋሱ እና ከአዋት ዝማሬ ውጭ ሌላ ምንም የሌለበት በቃ ጸጥ ረጭ ያለ እርፍ የምትሉበት በቃ እርፍ የሆነ ውስጣችሁ ራሱ እረፍ ይላል። ከዛ እዚህ ቁጭ ብላችሁ ብዙ ነገር ታሰላስላላችሁ፣ ብዙ ነገር ታስባላችሁ፣ ታቅዳላችሁ። ፕላን በቃ ምንድን ነው ኔክስት ፕላናችሁ? እዚህ ሆናችሁ ማሰብ ይቻላል። በቃ የምትጽፉት ነገር ካለ ትጽፋላችሁ፣ የምትሰሙት ነገር ካለ ትሰማላችሁ። በጸጥታ ደግሞ ከቤተሰብም ጋር ሊሆን ይችላል በቃ ወይም ደግሞ ከፍቅረኛው ጋር ሊሆን ይችላል። ብቻ ከሆነ ወዳጅ ጋር ራሱ የሆነ በቃ በሰላማዊ ቦታ እርፍ ብሎ መነጋገር። ሰው እዚህ ጋር የራሳችሁን የሆነ ነገር ይዛችሁ ቁጭ ብላችሁ ልትበሉ ትችላላችሁ፣ ልጠጡ ትችላላችሁ። ዋራይቫር ግን እያረጋችሁ ምንድን ነው የሆነ ጥሩ ጊዜ ታሳልፋላችሁ። እና እኔ ምርጫዬ ብዙ ጊዜ እንደዚህ ነው። በጣም ነው አበባ የምወደው የሚገርማችሁ በጣም እና ደስ ይለኛል። አረ ነው አንዳንዴ ደግሞ የምትፈልጉት ነገር ወይም የምትወዱት ነገር ይከተላችኋል አይደል?
እኔ እንደዛ ነኝ ይመስለኛል። አረን ነው ሁሌ ላለሁኝ በቃ እንደዚህ እወዳለሁ። እግዚአብሔር ይመስገን ደግሞ በጣም የሄድኩበት ሁሉ እንደዚህ አይነት ነገሮች አሉ። በጣም ነው ደስ የሚለኝ፣ በጣም ነው የምወደው። እንደምትወዱት ተስፋ አደርጋለሁ። እንግዲህ እንዴት ናችሁ? እንዴት ሰነበታችሁ? እንዴት እያደረጋችሁ ነው? አጠቃላይ የሀገር የዓለም ሁኔታ እንዴት ነው? እንግዲህ በሚቀጥለው ቪዲዮ ደግሞ የተለየ ነገር ይዤላችሁ እመጣለሁ ብዬ እጠብቃለሁኝ፣ አስባለሁ። እስከዛው ድረስ እንግዲህ በዚህ ቸር ይግጠመን እያልኩ መሰናበታችሁ እስከ መጨረሻው ድረስ አብረን ተጉዘን ነው እነዚህ ነገሮች አብረን እንያቸው። ብዙም አይደለሁም ያንን ለማየት እንዳልኳችሁ እኔ የምወደው ይሄንን ፓርት ነው። ስለዚህ እችን ፓርት እያየን አበቦቹ ደስ አይሉም? ይሄ እኮ ኢትዮጵያ በቃ ዝም ብሎ ነገር ነው። የሚገርማችሁ እዚህ በዋጋ ምናምን እንደዚህ በቃ ብዙ ዋጋ ተከፍሎባቸው መከራ ታይቶባቸው የሚበቅሉት ነገሮች ኢትዮጵያ እኮ በቃ ዝም ብለው። አሁን እነዚህ አበቦች ኢትዮጵያ እኮ አጥር ላይ ነው የሚበቅለው ታውቃላችሁ። እና ወይኔ ይላለሁኝ እመቤቴን ነው የምላችሁ፣ እንደምቀና ነው በሷ ሀገር። ወይኔ እኛ ግን እንደዋዛ ያለንን ነገር እንኳን ሳንጠቀምበት ምናምን እላለሁ። እና እንደዚህ ደስ ይላል። ያላችሁ የሚያምር አበባ ምናምን አለ። ይሄ እንዳልኳችሁ እነዚህ አበቦች ጠቅላላ ኢትዮጵያ ያሉ ያው ነግሬያችኋለሁ። እኔ አዲስ አበባ ነው ተወልጄ ያደኩት፣ ግን አለ ይሄ በቃ በጣም ያውም በቃ ቬሪ ሲምፕል የሆነ ነገር አጥር ላይ ነው፣ አጥር ነው የሚሆነው። ያው አሁን ትላለ እንጂ ድሮ በቃ አጥራችን ላይ ምናምን ነው ያለው። ከዚህ በፊት አጫውቻችኋለሁ። አበባ ራሱ ጉብኝት ሄደልን ጊዜ እና ምናምን ላይክ እንደ ትልቅ ነገር ሲታይ ወይኔ ይላለሁ። ኢትዮጵያ እኮ በቃ እንደ ሙጃ እኮ ነው። ሻይ ላይ ከመጨመር ውጭ እኮ የምናውቀው ነገር የለም አይደል? እና ብዙ ነገር እኛ ሀገር በጣም እንዲህ በቀላል የሚገኝ ግን ዋጋ ያልሰጠነው ነገር እዚህ እንደዚህ ዋጋ አግኝቶ ክብር አግኝቶ ምናምን ሳይ በጣም ነው የምደነቀው። አክቹሊ ኤኒዌይስ ሰላም ይስጠን፣ ለሀገራችን እግዚአብሔር ሰላም ያደርግልንና ያው ወደፊት እንግዲህ እንጠቀምበታለን። የልጅ ልጆቻችን ሰላም አግኝተው በሀገራችን ጥሩ ነገር ያሳልፉ እንመኛለን። ደግሞ ከምኞት ባለፈ መስራት አለብን። ለዚህ መጸለይ ያለብን በመስራትና ነገሮች ማግኘት እንችላለን፣ እናገኛለን ብዬ ተስፋ አደርጋለሁ። ስለዚህ የነገን ማን ያውቃል? መልካም ማሰቡ መልካም ነው አይደል? እና እነዚህ ሁላችሁ እዚህ ጋር ነው የኔ ሰላሜ የኔ ደስታዬ እንዲህ ያለ ቦታ መገኘት ነው። እንደዚች ቦታ ቁጭ ማለት እንደዚህ አይነት ቦታዎች ማየት በጣም ነው የሚያስደስተኝ። ያው በሄድኩበትና በገጠመኝ አጋጣሚ ሁሉ ለእናንተ ለወዳጆቼ ደግሞ ሼር አደርጋችኋለሁ ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ለዛሬ እንግዲህ ይህን ያህል ይበቃል። ሰላም ሁኑልኝ። ባይ ባይ።